ክብር ለአምላካችን ለእግዚአብሔር ይሁን። የጌታ አምላካችን የእግዚአብሔር ስም የተባረከ ይሁን። እንግዲህ ጌታ ምሕረት፣ የእግዚአብሔር ፍቅር፣ የእግዚአብሔር ጥበቃ በስቶልን ዛሬ ደግሞ በጌታ ጥበቃና ምሕረት በዚህኛው ቀን ላይ ለመገኘት እንድንችል እግዚአብሔር ስለረዳን፣ እግዚአብሔር ስላገዘን በችም ዕድል የሚሰጡልኝ የሰራዊቱ ጌታ እግዚአብሔር ነው። ምሕረት የሚያበዛ የሚጠብቅ በየትኛውም አይነት ሁኔታ ውስጥ ደግፎ የሚያሻግር ሁሌም ማንረሳው ቀናትን ስናልፍ ወራትን ስናልፍ ዓመታትን ስናልፍ የእግዚአብሔርን የምሕረት እጅ ሁሌ አንዘነጋው፣ ሁሌ አንረሳው። እሱ እውነተኛ እረኛ ነው። እሱ እውነተኛ ጠባቂ ነው። ስለዚህ ጌታ እግዚአብሔር ደግሞ ትላንትን አሳልፎ ዛሬ ላይ አድርሶናል። እንግዲህ ዛሬ በእናንተ ፊት የቀረብኩት በቀጣይ በተለያየ ክፍሎች በተለይ አንድን የመጽሐፍ ክፍል ወደ እናንተ ማቅረብ ፈልጋለሁ። እናንተ ማቅረብ የምፈልገው አንዱ በተለይ የተወደደውን እጅግ ገራሚ የሆነውን የዕብራውያንን መጽሐፍ ለእናንተ ማቅረብ ፈልጌ ነው። እንግዲህ ዛሬ መጀመሪያውን ፓርት 1 የመጀመሪያውን ክፍል ለእናንተ ይዤ የሚቀርብ ይሆናልና ስለዚህ ይህንን ክፍል እንግዲህ የዕብራውያን መጽሐፍ ብዙ ርዕሰ ጉዳዮችን የሚዳስስ ለቤተክርስቲያንም እጅግ ወሳኝ፣ አስፈላጊ፣ ትልቅ ጠቀሜታ ያለው የመጽሐፍ ክፍል ነው። እያንዳንዱ የአዲስ ኪዳኑ አማኝ ይህን መጽሐፍ ሊረዳ፣ ሊገነዘብ፣ ሊያውቅ ይገባዋል። በውስጡ ብዙ እውነቶች አሉ፣ የታመቁ እውነቶች አሉ፣ የተከማቹ እውነቶች አሉ። እነዚህን በመጽሐፍ ቅዱስ ውስጥ ያሉትን እውነቶች ደግሞ መረዳትና ማወቅ በዚህ ዘመን መካከል አስፈላጊ ስለሆነ እንግዲህ በቀጣይ በሚኖሩን ጊዜያቶች ሁሉ ቀስ እያልን የተለያየ ክፍሎች የተከፋፈለ ይሄንን የመጽሐፍ ክፍል ለእናንተ ለማቅረብ ፈልጋለሁኝ። እንግዲህ ዕብራውያን መጽሐፍ ሰፊ ነው። ብዙ ስነ መለኮታዊ ጠቀሜታም አለው። ከኢየሱስ ክርስቶስ ማንነት አንጻርም የክርስቶስን አምላክነትና የክርስቶስን መለኮትነት ፍጹም አምላክነቱንና ፍጹም ሰውነቱንም የሚዳስስ የሚያስረዳ፣ የሚያወራ፣ የሚያብራራ ክፍል ነው። እነዚህን ክፍሎችም እናየዋለን። የኢየሱስ ክርስቶስን በላጭነት ያነሳል። ኢየሱስ በየትኛውም ዘመን ከሚገኙ ከእግዚአብሔር ሰዎች፣ ከእምነት አባቶች፣ ትልልቅ ከምንላቸው የእምነት አባቶች ጭምር ከነ ሙሴ፣ ከነ አብርሃም፣ ከነ አቤል፣ ከሌሎችም በብሉይ ኪዳን ከሚገኙ የሃይማኖት መሪዎች ጭምር በላጭ መሆኑን፣ የሚበልጥ መሆኑን የሚያወራልን መጽሐፍ ነው። እንግዲህ መጽሐፍ ይሄ ብቻ አይደለም፣ ሌሎችንም ርዕሰ ጉዳዮች የሚዳስስ መጽሐፍ ስለሆነ እንግዲህ እየከፋፈልን እግዚአብሔር በረዳን መጠን ወደ እናንተ እየቀዳው ማስተላለፍ ፈልጋለሁና እንግዲህ ተረጋግታችሁ በተለያየ አይነት አጋጣሚ ውስጥ ሆናችሁ ለመስማት እድል ያገኛችሁ ወንድሞች በጌታ ፍቅር እንድትሰሙ፣ እንድታነቡ፣ እንድታጠኑ ላበረታታችሁ ፈልጋለሁ። ብዙ ሰው ጋር እንዲደርስ ደግሞ ይህንን መልእክት እንድታስተላልፉ፣ ሼር እንድታረጉ፣ ኮፕሊክ እንድታረጉ፣ ላይክ እንድታረጉ በዚሁ መጠየቅ ፈልጋለሁ። እንግዲህ ዕብራውያን መጽሐፍ ወደ መግቢያው ላይ ነው የመጀመሪያውን ክፍል ማተኮር የምፈልገው። እንግዲህ መጽሐፉ 13 ምዕራፎች አሉት። በውስጡ ደግሞ ግን በርካታ ርዕሰ ጉዳዮችን ይዘዋል። በአዲስ ኪዳን ውስጥ ካሉ መጽሐፍት ሁሉ ልዩ የሥነ ጽሑፋዊና ስነ መለኮታዊ ውበት ያለው መጽሐፍ ነው የዕብራውያን መጽሐፍ። እንግዲህ የተጻፈበት ምክንያት አለው፣ የተጻፈበት ዓላማ አለው። መጽሐፉ ታሪካዊ ዳራውንና የትኩረት አቅጣጫዎችን ሁሉ በውስጡ ዛሬ ላይ ጥቂት መዳሰስና መመልከት ፈልጋለሁኝ። እንግዲህ አስቀድሜ የመጽሐፉን ታሪካዊ ዳራ ለእናንተ ሳቀርብላችሁ እንግዲህ የመጽሐፉ ጸሐፊ ማን ነው ብለን ስንል ብዙ መጽሐፎች ላይ ሄዳችሁ ብዙ ነገር ልታገላብጡ፣ ልታዩ፣ ልትመለከቱም ትችላላችሁና እንደ ሌሎቹ የመጽሐፍ ክፍሎች በሌሎቹ የመጽሐፍ ክፍሎች ላይ በጽሑፉ መግቢያና በጽሑፉ ማለቂያ ላይ ብዙ ጊዜ ጸሐፊው ማን እንደሆነ የጸሐፊውን ማንነት ተገልጦ ተቀምጦ ታገኛላችሁ። ማን እንደጻፈው ሲጀምር ጸሐፊዎቹ ብዙ ጊዜ ራሳቸውን በማስተዋወቅ ራሳቸውን በመግለጽ ማን እንደሆኑ ማንነታቸውን ጭምር ለእኛ ገልጸውልን ነው ወደ ጽሑፉ የሚሄዱት።
ይሄ የዕብራውያን መጽሐፍ ግን በዛ አይነት መልኩ አይደለም የተጻፈው። ከዚህም የተነሳ በእርግጠኝነት አከሌ ነው ብሎ ለመናገር ትንሽ ምን የሚል መጽሐፍ ነው፣ የሚያስቸግር መጽሐፍ ነው። በግልጽ በቀላሉ ቀጥታ በሆነ መልኩ አከሌ ጽፎታል ተብሎ ባይልም በጥንቷ ቤተክርስቲያን ግን ስንመለከትና ስናይ በጥንቷ ቤተክርስቲያን የሐዋርያው የጳውሎስ እንደገና ደግሞ በርናባስ፣ የአጵሎስ ወይም ሉቃስ እነዚህ አራቱ ሰዎች ሊጽፉት ይችላሉ ብለው ግምቶች ተቀምጠዋሉ። ግን ደግሞ ይሁን እንጂ ብዙዎች ደግሞ ሐዋርያው ጳውሎስ ሊጻፈው ብለው ይላሉ። ግን ደግሞ ጳውሎስ አልጻፈውም ብለው የሚሞግቱና የሚከራከሩ ሰዎችም ዝም ብለው አይደለም ይህንን መልእክት ጳውሎስ እንደጻፈው ሁላችንም እንስማማበት የጳውሎስ መልእክት ውስጥ ደምረንም የምንቆጥረው ቢሆን እንኳን ግን ደግሞ ብዙዎች ይሞግታሉ። ጳውሎስ አልጻፈውም ብለው ሲመለከቱ ደግሞ ከሌሎቹ የሐዋርያው የጳውሎስ መልእክት አንጻር ቀደም እንዳልኩት መግቢያውንም ማለቂያ ላይ ጳውሎስ ሌሎችን መልእክት ሲጽፍ የሚጠቀማቸውን የሚያነሳቸውን ርዕሰ ጉዳዮች በዚህኛው መጽሐፍ ውስጥ ባለማንሳቱ ምክንያት እንግዲህ ጻፊው ጳውሎስ አይደለም ብለው ሲሞግቱ ነው የምታዩቸው። ከዚህ ባለፈ እንደገና ደግሞ ስነ ጽሑፋዊ ይዘቱንም ጭምር በማንሳት የመልእክቱ ስነ ጽሑፋዊ ይዘት ያነሱና ስለዚህ ከጳውሎስ ይልቅ ሌላ ጻፊ ጽፎታል በማለት ሲያስቀምጡ ነው የምታየው። የሚገርመው ግን የመልእክቱ ተደራሲያን የመልእክቱ አንባቢዎች ጸሐፊው ማን እንደሆነ በደንብ እንደሚያውቁ በክፍል ውስጥ መረዳት ትችላላችሁ። ለእኛ ነው እንጂ የጸሐፊው ማንነት ግልጽ ያልሆነልን። የመልእክቱ ተቀባዮች ግን የመልእክቱ ተቀባዮች ጸሐፊው ማን እንደሆነ ለነሱ ግራ የሚያጋባም አልነበረም። እነሱ ምን ብለውታል? ተረድተውታል፣ አውቀውታል። እንግዲህ የመልእክቱ ተቀባዮች በዚሁ መናገር ስፈልግ መልእክቱ የተጻፈው በሮም ወይም በኢየሩሳሌም አካባቢ ለሚኖሩ አይሁዳውያን ክርስቲያኖች ነው፣ ወይም ዕብራውያን አማኞች ለነሱን የተጻፈው። እነዚህ አማኞች እንግዲህ አንድ የምትረዱት ነገር የብሉይ ኪዳንን ስርዓት በደንብ የሚያውቁ ናቸው። በብሉይ የነበረውን የመቅደሱን አገልግሎት ወይም የሙሴን ሕግ በደንብ በሚገባ ጠንቅቀው የሚያውቁ እንደሆነ በዚህ ክፍል ውስጥ መረዳት ብዙ አያስቸግረንም። በኋላም ውስጥ ላይ ስንመጣ ስለምንመጣበት እንግዲህ መቼ የተጻፈ የሚለውን መልእክቱ የተጻፈበትን ታይም ስትመለከቱና ስታነሱ በተለይ በ60 ቤት ውስጥ እንግዲህ በሮም የነበረው ያ ቤተ መቅደስ በኢየሩሳሌም የሚገኘው የሰለሞን ቤተ መቅደስ ከመፍረሱ ቀደም ብሎ እንደነበረ የሚያመለክቱ የሚጠቁሙ ነገሮችም አሉ። እንግዲህ ከዛ ቀደም ብሎ ባለው ታይም ላይ ስደቶች በተለይ በ68 አካባቢ ላይ ጠንከር ያለ ስደት ተነስቶ እንደነበረ በቤተክርስቲያን ታሪክም የሚነገር ነው። ግን በኢየሩሳሌም የነበረው የሰለሞን ቤተ መቅደስ በ70 ዓመተ ምህረት ላይ መፍረሱና መውደሙ መቃጠሉ ይታወቃል። የዕብራውያን መጽሐፍ ሲጻፍ ግን ቤተ መቅደሱ እንዳልፈረሰ የሚጠቁሙ የሚያመለክቱ አንዳንድ ሐሳቦች ስለሚገኙ ስለዚህ በኢየሩሳሌም የሚገኘው የሰለሞን ቤተ መቅደስ ከመፍረሱ ከ70 ዓመተ ምህረት በፊት በ60ዎቹ አጋማሽ ከ65 ከ66 በኋላ በ67 በ68 አካባቢ እንደተጻፈ ይታሰባልም ይገመታልም። ምክንያቱም ይሄ በመጽሐፍ ውስጥ አንዳንድ ሐሳቦችንም ስናይ የሚጠቁሙ ነገሮች መመልከት እንችላለን። እንግዲህ የተጻፈበትን ምክንያት ደግሞ ስናነሳ ይሄ መጽሐፍ ዝም ብሎ አይደለም፣ ምክንያት አለው። የተጻፈበት ጠንከር ያሉ ምክንያቶች ነበሩ። መልእክቱ በሚጻፍበት ወቅት ላይ ግን የተጻፈበት ዋና ምክንያት በእምነታቸው የላሉ በእምነታቸው የደከሙ ወደ ቀድሞው የአይሁድ እምነት ለመመለስ እያሰቡ ያሉ አማኞችን ለማስጠንቀቅና በእምነታቸው ደግሞ ጸንተው እንዲቀጥሉ ለማበረታታት የተጻፈ መጽሐፍ ነው የዕብራውያን መጽሐፍ። እንግዲህ በተለይ በዚህ ወቅት ላይ አማኞች በክርስቶስ በማመናቸው ምክንያት ክርስቶስን በመከተላቸው ምክንያት ከባባድ ስደቶችን እያስተናገዱ ነው። በስደቱ ምክንያት ደግሞ መገለሎች፣ ማህበራዊ መገለል፣ የንብረት መዘረፍ፣ የተለያየ ጥቃቶች እንደደረሰባቸው ዕብራውያን ምዕራፍ 10 ቁጥር 32 አካባቢ ላይ መመልከት እንችላለን። ዕብራውያን ምዕራፍ 10 ቁጥር 32 ያለውን ባነበው እንደዚህ ብሎ ነው የሚናገረው። ዕብራውያን ምዕራፍ 10 ቁጥር 32 እንዲህ ነው የሚለው። ነገር ግን ግማሽ እንዲህ ነው የሚለው ሳነበው
ዕብራውያን ምዕራፍ 10 ቁጥር 32 ላይ እንዲህ ብሎ ነው የሚናገረው። ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ፣ ግማሽ እንዲሁ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ ይላቸዋል። እንግዲህ በመከራ ውስጥ እያለፉ ነው፣ በስደት ውስጥ እያለፉ ነው። ብዙ አይነት ቻሌንጅ ገጥሟቸዋል። የገጠማቸውን ስደትና መከራ እምነታቸው ላይ የተወሰነ ተጽዕኖ እየፈጠረባቸው እንዳለ ትረዳላችሁና ስለዚህ እንግዲህ ይሄ አንዱ መከራና ስደትና መከራን የገጠማቸውን ለማበረታታት ለማስጠንቀቅም ጭምር እኔ የተጻፈው። ሌላኛው ደግሞ በዚህ በዕብራውያን መጽሐፍ ውስጥ የምንመለከተው ነገር ምንድነው? ወደኋላ የማፈግፈግን አደጋ፣ ወደኋላ የመመለስን አደጋ ለመከላከል ጭምር ነው የተጻፈው። እንግዲህ ከደረሰባቸው መከራ የተነሳ ከደረሰባቸው ቀውስ የተነሳ አንዳንዶች ወደ ቀድሞ የአይሁድ እምነት ወይም ወደ ቀድሞ የሙሴ ስርዓት ለመመለስ እያሰቡ የነበረ ይመስላል ክፍሉን ስታዩት። ስለዚህ የመልእክቱ ተቀባዮች እንግዲህ በማመናቸው ምክንያት መገለል፣ ስደት፣ የንብረት መዘረፍ ደርሶባቸዋል። በዚህ ምክንያት እንግዲህ ቀድሞ ወደ ነበሩበት ወደዛ ወደ ተውት ወደ መጀመሪያው ስርዓት ለመመለስ እያሰቡ በመኖሩ ምክንያት ጻፊው ይሄ አደገኛ አካሄድ መሆኑ ይህንን አደገኛ አካሄድ ደግሞ ለማስቆም እና ክርስትናን መተው ይህን ያገኙትን እምነት መተው ወደ ዘላለም ጥፋት እንደሚያደርስ ከእግዚአብሔር እንደሚለይ ወደ ዘላለም ቅጣትና ወደ ዘላለም ሞት ጭምር እንደሚወስድ ለማስጠንቀቅ ጭምር የተጻፈ ነው። እንግዲህ ግሩም መጽሐፍ ነው። ክብር ለእግዚአብሔር ይሁን። ስለዚህ ክርስትናን መተው ክርስቶስን መተው ያለውን ጉዳት ያለውን ጥፋት የሚያመጣውን አደጋ ጭምር ያስገነዝባቸዋል። ወደኋላ መመለስ ወደ ዘላለም ጥፋት እንደሚወስድ ለዘላለም ከእግዚአብሔር እንደሚለይ ጉዳቱ ከባድ እንደሆነ አሁን ከደረሰባቸው መከራ በላይ ክርስቶስን ቢተዉትና ወደኋላ ቢመለሱ ዘላለማዊ ቅጣትና ጥፋት እንደሚጠብቃቸው ምን ያደርጋል? ይህንንም ሲያሳስብ ሲያስገነዝብ ትመለከታላችሁና ዕብራውያን ምዕራፍ 10 ቁጥር 26 ጀምሮ ሳነበው እንዲህ ብሎ ነው የሚናገረው። ዕብራውያን ምዕራፍ 10 ቁጥር 26 ጀምሮ ሳነበው የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርብልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው ሁሉ ወይም የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክርበት ያለ ርኅራኄ ይሞታል። የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚጠብቀው ይመስላችኋል? በቀል የኔ ነው፣ እኔ ብድራትን እመልሳለሁ ያለውን እናውቃለንና ደግሞ ጌታ በሕዝቡ ይፈርዳል። በያው እግዚአብሔር እጅ መውደቅ የሚያስፈራ ነው በማለት እንግዲህ ወደኋላ መመለስ ያገኙትን ይሄንን ትልቅ ክብር ያገኙትን ትልቅ ሕይወት መተው ከኢየሱስ ክርስቶስ ወደኋላ መመለስ የሚያመጣውን የዘላለም ቅጣትና ጥፋት ያስገነዝባቸዋል ጻፊው። ይህንንም ጠንከር አድርጎ ነው የሚናገረው። ስለዚህ እንግዲህ ወደኋላ ማፈግፈግ፣ ወደኋላ መተው፣ እግዚአብሔርን መካድ፣ እግዚአብሔርን መተው ሊያስከትለው የሚችለው አደጋ ምን እንደሆነ የሚያወራ መጽሐፍ ነው። ይሄ በጣም ገራሚ የመጽሐፍ ክፍል ነው። እንግዲህ ይህም ብቻ አይደለም። ክርስቶስን መተው፣ ክርስቶስን ትቶ ወደ ብሉይ ኪዳን ስርዓት መመለስ መንፈሳዊ ውድቀት መሆኑን ማሳየት፣ መንፈሳዊ ውድቀት መሆኑ ክርስቶስን ትተው ወደ ብሉይ ኪዳኑ ወደ መጀመሪያው ስርዓት መመለስ መንፈሳዊ ውድቀት መሆኑንና አማኞች እስከ መጨረሻው ድረስ እንዲጸኑ በዓለቱ ላይ በክርስቶስ ላይ ያላቸውን መታመን እስከ መጨረሻ ላይ ጠብቀው እንዲቀጥሉ ጻፊው ይነግረናል። ወደኋላ የመመለስን አደገኝነት ለማሳየትና ለማስጠንቀቅ ነው። አደገኝነቱን ያሳያቸዋል፣ እንደገና ያስጠነቅቃቸዋል፣ ቅጣት ይጠብቃቸዋል፣ የባሰ ፍርድ ይጠብቃቸዋል ብሎ ይህንን በማስገንዘብ እንግዲህ ክርስትና ከአይሁድ እምነት የበለጠ እጅግ ገራሚው ይሄ ነው። ክብር ለእግዚአብሔር ይሁን። በክርስቶስ ያገኙት እምነት ቻሌንጅ ቢገጥማቸውም መከራ ቢገጥማቸውም ስደት ቢገጥማቸውም እጅግ አድርጎ የሚያስገነዝባቸው ምንድን ነው? የክርስትና እምነት ከአይሁድ እምነት የበለጠ ከአይሁድ እምነት የተለየ መሆኑን በማስገንዘብ በማሳየት እንግዲህ ወደኋላ
እንዳያፈገፍጉ ወደ ኋላ እንዳይመለሱ ያገኙት ሕይወት እጅግ የሚበልጥና ታላቅ ሕይወት መሆኑን ያስረዳልና እንግዲህ መጽሐፉ ዓላማ ጌታ ኢየሱስ ክርስቶስ ከመላእክት ጌታ ኢየሱስ ክርስቶስ ከሙሴ ከብሉይ ኪዳን ካህናትና በብሉይ ኪዳን ከሚገኙ መስዋዕቶች ስርዓቶች ሁሉ በላይ መሆኑን ያሳያል። ይህንን በማሳየት እንግዲህ መካከለኛ ኢየሱስ ክርስቶስ መካከለኛ እውነተኛ መካከለኛ እንደሆነ እርሱ ብቻ የመጨረሻው መገለጥ እንደሆነ ነው የሚነግራቸው። የመጨረሻው መገለጥ ኢየሱስ ክርስቶስ መሆኑን ይነግራቸዋል። ይህን ካለ በኋላ የመጽሐፉ የትኩረት አቅጣጫ የዕብራውያን መጽሐፍ የትኩረት አቅጣጫ ስንመለከተው እንግዲህ የኢየሱስ ክርስቶስ የበላይ ነው የሚል ነው። የኢየሱስ ክርስቶስን የበላይነት ከፍ የሚያደርግ ነው፣ የሚያወራ ነው፣ የሚተርክ ነው፣ የሚናገር ነው። ይህንንም እንግዲህ በተለይ ክርስቶስ ከብሉይ ኪዳን ስርዓቶች ከብሉይ ኪዳን መሪዎች ሁሉ እንደሚበልጥ ያነጻጽረዋል። በብሉይ ኪዳን ከሚገኙ መሪዎችም ትልልቅ ከምንላቸው የእምነት አባቶች ከእንደነ ሙሴ ያነሳቸዋል። በብሉይ ኪዳን ካሉ ሌሎች የእምነት አባቶች ሁሉ በማነጻጸር ኢየሱስ ክርስቶስ ምንድን ነው ይለዋል። ይበልጣል ኢየሱስ ክርስቶስ። ስለዚህ የክርስቶስን ፍጹም በላጭነት ያሳያቸዋል። የሚገርም ነው። መጽሐፉ ኢየሱስ ከማንኛውም ፍጡር ስርዓት እንደሚበልጥ በምዕራፎች ተጠቅሷል። እንግዲህ አማኞች ይህንን እንዲያውቁ ይህንን እንዲረዱ በብሉይ ኪዳን ያለው ጥላ ነው ብሎ ነው፣ ሻዶው ነው፣ ጥላ ሲሆን ክርስቶስ ግን አካሉ ነው፣ ሪሉ ነው፣ እውነተኛው ነው መሆኑን በማስረዳት ኢየሱስ ክርስቶስ ከሙሴ ከመላእክት ከአሮን ከክህነት ከእንስሳት መስዋዕት ሁሉ ኢየሱስ ፍጹም እንደሚበልጥ በዚህ ክፍል ላይ ያብራራልናል። ክብር ለኢየሱስ ይሁን። ገራሚ መጽሐፍ ነው ያልኩት ለዚህ ነው። ድንቅ መጽሐፍ ነው ያልኩት ለዚህ ነው። ብዙ እውነት አለው ያልኩት ለዚህ ነው። ወደ ምዕራፍ 1 እና ምዕራፍ 2 ስትመለከቱ ምዕራፍ 1 እና ምዕራፍ 2 ላይ እርሱ የእግዚአብሔር ልጅና የክብሩ ነጸብራቅ በመሆኑ ከመላእክት ሁሉ በላይ ነው። የክብሩ ነጸብራቅ የክብሩ መንጸባረቅ ብለው ነው። የክብሩ አንጸባራቂ ነው። እሱ የእግዚአብሔርን ክብር የሚገልጥ ነው። የእግዚአብሔርን ክብር የሚያንጸባርቅ ነው። በዚህም የተነሳ ኢየሱስ ክርስቶስ ከማን ይበልጣል? ከነቢያትና ከመላእክት ይበልጣል፣ ከሙሴ ይበልጣል ብሎ እንግዲህ ለአይሁድ ይሄ መልእክት ለሚሰሙት አድማጮች ለብሉይ ኪዳን አባቶች ያላቸው ቦታ ቀላል አይደለም። ትልቅ ቦታ ነው ያላቸው። ለነ ሙሴ ትልቅ ቦታ ነው ያላቸው። ለነ አብርሃም ትልቅ ቦታ ነው ያላቸው። በብሉይ ኪዳን ለነበረው ስርዓት ያላቸው ቦታ ትልቅ ቦታ ነው። ስለዚህ አሁን ግን ምንድን ያለው? እሱ የእግዚአብሔር ክብር ነጸብራቅ ነው፣ የሚገልጥ ነው፣ የሚያንጸባርቅ ነው። እሱስ ምንድን ነው? ይበልጣል፣ ከነቢያትና ከመላእክት ይበልጣል። ምዕራፍ 3 እና ምዕራፍ 4 ላይ ደግሞ ስትሄዱ ከሙሴና ከኢያሱ ይበልጣል ብሎ ነው የሚላቸው። ሁለቱም የዋዛ ሰዎች አይደሉም። በእስራኤል ታሪክ ውስጥ ህዝቡን ከግብፅ ምድር መርተው ወደ ከነዓን ያስገቡ ናቸው ሙሴና ኢያሱ። አሁን ግን እዚህ ቦታ ላይ ጸሐፊው ሲያስቀምጥልን ከነዚህ ትልልቅ የእግዚአብሔር ሰዎች ትልልቅ የእምነት አባቶች ኢየሱስ ክርስቶስ ይበልጣል ይላቸዋል። ክብር ለእግዚአብሔር ይሁን። ሙሴ በእግዚአብሔር ቤት እንደ ታማኝ አገልጋይ ነበረ ነው የሚለው በክፍሉ። ታማኝ አገልጋይ ነበረ ሙሴ በእግዚአብሔር ቤት። ምንድን ነው? አገልጋይ ነው፣ ታማኝ አገልጋይ ነው። ኢየሱስ ክርስቶስ ግን በቤቱ ላይ አገልጋይ ሳይሆን ምንድን ነው አለ? የተሾመ ልጅ ነው ይለዋል። በንጽጽር ሲያስቀምጠው እሱ አገልጋይ ነው፣ ኢየሱስ ክርስቶስ ግን የተሾመ ልጅ ነው ብሎ ያስቀምጠዋል። በእግዚአብሔር ቤት ላይ የተሾመ ምንድነው? ልጅ ነው። ኢያሱ መስጠት ያልቻለውን እውነተኛውን የዘላለም ዕረፍት ክርስቶስ ደግሞ መስጠት መቻሉን መጽሐፍ ይነግረናል። ኢየሱስ ክርስቶስ የዘላለም ሕይወትን ለሚያምኑት መስጠቱን የሚሰጥ እንደሆነ ምዕራፍ 5 እና ምዕራፍ 7 ላይ ደግሞ ስትሄዱ ከአሮንና ከሌዋውያን ክህነት ይበልጣል። እንግዲህ ክፍሉ የአሮንን ክህነት እናቀዋለን፣ የሌዋውያንን ክህነት እናቀዋለን። ኢየሱስ ክርስቶስ ግን ልክ እንደ መልከጼዴቅ ክህነት የዘላለም ስርዓት የዘላለም ሊቀ ካህን እንደሆነ መጽሐፉ ይነግረናል። መልከጼዴቅን ያነሳልናል የዕብራውያን ጸሐፊ። ያን የሳሌም ንጉሥ በዘፍጥረት መጽሐፍ ላይ መልከጼዴቅን እናገኘዋለን። ስለዚህ ኢየሱስ ክርስቶስ እንደ ብሎ የሚያነጻጽረው መልከጼዴቅ ማን ነው ብለን ስንል ስጋዊ አባት የዘር ሐረግ የሌለው ስጋዊ አባት የሌለው እንደሆነ መጽሐፉ ይነግረናል። እንደ ብሎ ነው። ልክ እንደ መልከጼዴቅ
ክህነት የክህነት ስርዓት የዘላለም ሊቀ ካህናት ነው፣ ሊቀ ካህን ነው ብሎ ኢየሱስን ያስቀምጠዋል። ወደ ምዕራፍ 8 አካባቢ ደግሞ ስትሄዱ የበለጠው ኪዳን ዋው ክብር ለእግዚአብሔር ይሁን። የብሉይ ኪዳን ስርዓት የብሉይ ኪዳኑ ጥላ እንደነበረ ክርስቶስ ግን በተሻለ ተስፋ ላይ የተመሰረተ አዲሱን ኪዳን ምን አድርጎታል? መስርቶታል። አዲሱን ኪዳን ኢየሱስ ክርስቶስ ለኛ ምን አደረገው? መሰረተው ብሎ ነው የሚያስቀምጥልን። ወደ ምዕራፍ 9-10 ደግሞ ስትሄዱ የማይደገም ፍጹም መስዋዕትነት የክርስቶስ የኮርማዎች የፍየሎች ደም እዛ ክፍል ላይ የምታገኙት የኮርማዎች የፍየሎች ደም ኃጢአትን ሙሉ በሙሉ ማንጻት አይችልም ነበር። ኃጢአትን ሙሉ በሙሉ ማስወገድ፣ ኃጢአትን ሙሉ በሙሉ ማንጻት አይችልም። ነገር ግን ክርስቶስ ግን የገዛ ደሙን ይዞ አንድ ጊዜ ፈጽሞ ወደ ቅድስት ስለገባ የዘላለም ቤዛነትን አግኝቷል። የእርሱ መስዋዕትነት ደግሞ የማይደገም ፍጹም መስዋዕት ነው። ክብር ለእግዚአብሔር ይሁን። የማይደገም መስዋዕት ነው የኢየሱስ ክርስቶስ መስዋዕትነት። እንደ ብሉይ ኪዳኑ የሚደገም መስዋዕት አይደለም። ተደጋግሞ የሚቀርብ መስዋዕት አይደለም። ዕለት ዕለት የሚቀርብ መስዋዕት አይደለም። ለአንድ ጊዜ ኢየሱስ ክርስቶስ ወደ ቅድስተ ቅዱሳን ይዞን እንደገባ ክፍሉ ይነግረናል። ይሄ እንግዲህ በዕብራውያን መጽሐፍ ውስጥ የምናገኛቸው እውነቶች ነው። ወደ ምዕራፍ 11 አካባቢ ላይ ደግሞ ስትሄዱ የእምነት አርበኞችን የምናይበት ምዕራፍ ነው። የእምነት ምዕራፍ ይባላል። ጸሐፊው እንግዲህ ይህንን የእምነት ምዕራፍ በመጥቀስ የአባቶች እምነት ምን እንደሚመስልና መከራን እንዴት በድል እንደተሻገሩ የገጠማቸውን መከራ የገጠማቸውን ቻሌንጅ እንዴት በድል እንደተሻገሩ ይሄ የመጽሐፍ ክፍል ምን ያደርግልናል? ይነግረናል። ይሄ የመጽሐፍ ክፍል ያወራልናል። እንግዲህ በመቀጠል የምታዩት የምንመለከተው ወደ ምዕራፍ 12 ምዕራፍ 13 የመጨረሻዎቹ ምዕራፎች ናቸው። እነዚህ መጽሐፎች ደግሞ መጽናትና ተስፋ አለመቁረጥን ይተርኩልናል፣ ያወሩልናል። አማኞች የእምነታቸውን ጀማሪና ፈጻሚውን ኢየሱስ የሆነውን ክርስቶስን ምን ሆነው ተመልክተው ሩጫቸውን በፊታቸው የተዘጋጀውን ሩጫ እንዲሮጡ። ሩጫው ደግሞ ምን ይፈልጋል? ትዕግስት ይፈልጋል። የሚሮጠው በትዕግስት እንዲሮጡ፣ በቅድስና እንዲሮጡ፣ በቅድስና እንዲኖሩ፣ በትዕግስት እየሮጡ በቅድስና እንዲኖሩ የዕብራውያን ምዕራፍ 12 ደግሞ የሚያሳስበን ይሄ ነው። እንግዲህ የዕብራውያን መጽሐፍ ብሉይ ኪዳን እንግዲህ በአዲስ ኪዳን በክርስቶስ እንዴት ፍጻሜ እንዳገኘ የሚያሳይ መጽሐፍ ነው። ለአማኞች ሁሉ ክርስቶስ ከሁሉ ይበልጣል፣ በእርሱ ጽኑ የሚል የምክርና የማስጠንቀቂያ መልእክት አለ። ለአማኞች ዛሬ ይሄ መጽሐፍ ለእኔና ለእናንተ ይሄ መጽሐፍ ለምንሰማው እንግዲህ ክርስቶስ ከሁሉ ይበልጣል፣ በእርሱ ምን በሉ? ጽኑ፣ በእርሱ ላይ ተደገፉ፣ በእርሱ ላይ ታመኑ። ይሄ በጣም ትልቅ የሆነ እውነታ ነውና ምክርም በውስጡ ይዘዋል፣ ማስጠንቀቂያዎችም በውስጡ ይዘዋል። ይህን መጽሐፍ እንግዲህ ስናነሳ ዛሬ ለምንኖረው በአዲስ ኪዳን ላለነው ጌታን እየተከተልን ላላችሁት አምናችሁ በእግዚአብሔር ጥላ ስር ለምትገኙ ለእናንተ ደግሞ መልእክቱ ጠቀሜታ አለው። ለእኛ ለአዲስ ኪዳን ለምንገኝ ደግሞ መልእክቱ በዛን ዘመን ለነበሩ አማኞች ብቻ የተጻፈ አይደለም። ለእኛ ትልቅ ጠቀሜታ ነው ያለው። አንደኛው የመጽሐፉ ስነ መለኮታዊ ጠቀሜታ ስንመለከተው ዛሬ ለእኛ ያለውን ጠቀሜታ ስናነሳው በአዲስ ኪዳን ውስጥ ስለ ኢየሱስ ክርስቶስ የሊቀ ካህናት አገልግሎት በስፋትና በጥልቀት የሚያምራራ ብቸኛው መጽሐፍ በስፋት የኢየሱስ ክርስቶስን ሊቀ ካህንነት በስፋት ያብራራልናል፣ በስፋት ያወራልናል። እንግዲህ የኢየሱስ ክርስቶስን ሊቀ ካህንነት ደግሞ ስናነሳ የኢየሱስን ፍጹም ሰውነትና ፍጹም አምላክነት እናነሳለን። ክርስቶስ ስንል እንግዲህ ፍጹም አምላክ ነው፣ ፍጹም ሰው ነው። ሁለቱንም ማንነቶች አለው ኢየሱስ ክርስቶስ። መለኮትም ነው፣ ሰውም ነው። ከዘላለም በአምላክነቱ የነበረ በፍጹም አምላክነቱ ላይ ደግሞ ሰውነትን የጨመረ ስጋን ለብሶ በምድር ላይ ምትክ ለመሆን እንዴት ኢየሱስ ክርስቶስ የሄደባቸውን የኢየሱስ ክርስቶስን ሊቀ ካህንነት በደንብ አድርገን የምናወራው ነው። እንግዲህ ኢየሱስ ፍጹም ሰውና ፍጹም አምላክ በመሆን በሰማያዊቱ መቅደስ ስለኛ ሁል ጊዜ የሚማልድ
ሁል ጊዜ የሚማልድ ዘላለማዊ ሊቀ ካህናችን መሆኑ ክፍሉ ያስተምራል። ዘላለማዊ ሊቀ ካህናችን ነው ኢየሱስ ክርስቶስ። ሁሌ ይታይልናል በአብ ዘንድ በሰማይ ባለው መቅደስ ሁል ጊዜ የሚታይልን ዘላለማዊ ሊቀ ካህናችን እንደሆነ ይህን መጽሐፍ ስናነሳ ምንረዳው ምናስበው እውነት ነውና እንግዲህ ዕብራውያን መጽሐፍ ይሄ ቀላል ነገር አይደለም። እንግዲህ ኢየሱስ ክርስቶስ ሊቀ ካህናት ወደ ውስጥ ስንገባ ስናነሳ መለኮትነቱን እናነሳለን፣ እናያለን። ፍጹም ሰውነቱን እናያለን፣ አምላክነቱን እናያለን። የክርስቶስን ሰው መሆን፣ ክርስቶስን አምላክ መሆን በጥልቀት የምናይበት የመጽሐፍ ክፍል ነው። ሌላኛው የምናነሳው የመስዋዕት ፍጹምነትን ነው። የኢየሱስ ክርስቶስ መስዋዕት ፍጹም የሆነ መስዋዕት ነው። እንከን ያለው አይደለም፣ ነውር ያለው አይደለም፣ የሚደገም አይደለም። የክርስቶስ መስዋዕትነት አንድ ጊዜ ፈጽሞ ነው የሚለው አንድ ጊዜ ፈጽሞ የቀረበ በመሆኑ እንደ ብሉይ ኪዳን የእንስሳት መስዋዕት ደጋግሞ መቅረብ የማይፈልግ ኃጢአትን ሙሉ በሙሉ የሚያነጻ ሙሉ በሙሉ የሚያስወግድ ፍጹም የሆነ መስዋዕት ነው። ድግግም አያስፈልገውም። ሕያው የሆነ ነው። ለአንድ ጊዜ የሆነ መስዋዕት ነው። አንድ ጊዜ ፈጽሞ ኢየሱስ ክርስቶስ መስዋዕትነት አንድ ጊዜ ፈጽሞ የሆነ መስዋዕቱን በማቅረብ እንግዲህ ወዴት ነው የገባው? ወደ አብ ይዞን ገባል። ስለዚህ ይሄ ኢየሱስ ክርስቶስ መስዋዕትነት እንግዲህ እንደ ብሉይ ኪዳኑ መስዋዕት አይደጋገምም፣ ድግግም አያስፈልገውም። አንዴ የቀረበ ነው። ደግሞ ኃጢአትን ሙሉ በሙሉ ማስወገድና ማንጻት ማጠብ የሚችል ነው። የኢየሱስ ክርስቶስ መስዋዕትነት ማስወገድ ይችላል፣ ማጠብ ይችላል። ሕያው የሆነ ነው የኢየሱስ ክርስቶስ መስዋዕትነትና እንግዲህ የሁለቱን ኪዳን ግንኙነትንም በዕብራውያን መጽሐፍ ውስጥ እናያለን። የብሉይ ኪዳንና የአዲስ ኪዳኑ የብሉይ ኪዳኑ በተለይ በሕግ ላይ እና በአዲስ ኪዳኑ ደግሞ በጸጋ መካከል ያለውን ልዩነትና ቀጣይነትም ያብራራልናል። በሕግ የብሉይ ኪዳን ስናነሳ በጣም ጎልቶ የሚታወቀው አንዱ ሕግ ነው፣ የሙሴ ሕግ ነው። በብሉይ ኪዳን የነበረው ሕግ ነው። ወደ አዲስ ኪዳን በምንመጣበት ወቅት ደግሞ የምናገኘው አዲስ ኪዳን የምናገኘው ጸጋን ነው። ወደ ክርስቶስ በመምጣት የምናገኘውን ጸጋ፣ እግዚአብሔርን በማመን የምናገኘውን ጸጋ እንግዲህ በሁለቱ መካከል ያለውን ልዩነትና ቀጣይነትን ይሄ መጽሐፍ ምን ያደርጋል? በጥልቀት የሚያብራራ በጥልቀት የሚያወራልን። እንግዲህ አዲሱ ኪዳን በተሻለ ተስፋና በተሻለ ደም ላይ የተመሰረተ መሆኑን የክርስቶስን ደም ላይ የተመሰረተ መሆኑን የምንመለከተው መጽሐፍ ነው። እንግዲህ በአዲስ ኪዳን ያለን አማኞች፣ ዛሬ ላይ ያለን አማኞች ይህን መጽሐፍ ስታጠኑ፣ ይህን መጽሐፍ ስታነቡ፣ ይህን መጽሐፍ ስትማሩ፣ ይህን መጽሐፍ ስትመለከቱ ምናልባት በርካታ ነገሮችን በውስጡ ከነዚህ 13 ምዕራፎች የሚቀሩልን በርካታ ነገሮች አሉ ብዬ አስባለሁ። ክብር ለእግዚአብሔር ይሁን። የምትወስዱት የሚቀርላችሁ በርካታ ነገሮች ይኖራሉ። አንዱ በክርስቶስ ብቻ ትረካላችሁ። በክርስቶስ ብቻ በመርካት እሱ ማክበር እንጀምራለን። በክርስቶስ እውነተኛ እርካታን እናገኛለን። በአሁኑ ዘመን ሰዎች ፍልስፍናዎችን ወይም ቁሳቁስ ነገሮችን ከክርስቶስ አስበልጦ የመመልከት አዝማሚያንም ታያላችሁ። አንዳንድ በቤተክርስቲያን ውስጥም ታያላችሁ። አንዳንድ ከክርስቶስ ሊበልጡ የሚመስሉ ነገሮችንም ታያላችሁ። አረካ ሲሉ ታያላችሁ፣ አልደሰት ሲሉ ታያላችሁ። ነገር ግን ወደዚህ መጽሐፍ ግን በጣም እየገባን ስንሄድ መጽሐፉ ግን ክርስቶስ ከማንኛውም መሪ፣ ከማንኛውም ነቢይ፣ ከማንኛውም መልአክ፣ ከማንኛውም ዓለማዊ ስርዓት በላይ ስለሚያስበልጠው እንደሚበልጥ እኛን ስለሚያስታውሰን በእሱ ላይ እንድንታመን ስለሚያደርገን እምነታችንን፣ ተስፋችንን፣ አምልኳችንን በማንኛውም ምድራዊ ነገር ላይ ሳይሆን ከሁሉ በላይ በሆነው በክርስቶስ ላይ እንድናደርግ ስለሚያደርገን ይሄ መጽሐፍ ክብር ለእግዚአብሔር ይሁን። እምነታችሁን ዕብራውያን መጽሐፍ በክርስቶስ ላይ እንድታደርጉ ያደርጋችኋል። አምልኳችሁን በክርስቶስ ላይ፣ ተስፋችሁን በክርስቶስ ላይ፣ በቃ በምድራዊ ነገሮች ላይ ሳይሆን በክርስቶስ ላይ እንድታደርጉ ነው የሚያደርጋችሁ። ክብር ለኢየሱስ ይሁን። ይሄ ብቻ አይደለም፣ በመከራ ውስጥም እንድንጸና፣ በፈተና እንድንጸና፣ በመከራ እንድንጸና፣ በፈተናና በመከራ ውስጥ ስለ መጽናት እንማራለን። በዚህ ክፍል ውስጥ አማኞች በደረሰባቸው መከራ ምክንያት ሊያፈገፍጉ ሲሉ እንደተመከሩት ሁሉ ሲከብዳቸው፣ መከራው ፈተናው ሲከብዳቸው የማፈግፈግ ሙከራ አድርገዋል። እነዚህ ማህበረ ምዕመናን ዛሬም አማኞች
በተለያየ አይነት ማህበራዊ ኢኮኖሚያዊና መንፈሳዊ ፈተናዎች ውስጥ ልናልፍ እንችላለን። በእንዲህ ያለ ሁኔታ ውስጥ በምናልፍበት ወቅት ላይ እንግዲህ መጽሐፉ የእምነታችን ጀማሪና ፈጻሚውን ኢየሱስን እየተመለከትን በፊታችን ያለውን ሩጫ በትዕግስት እንድንሮጥ እምነታችንን እስከ መጨረሻ እንድንጠብቅ ብርታት ይሰጣል። ጌታ ስሙ ብሩክ ይሁን። ስለዚህ ጠቀሜታው ቀላል አይደለም። ይሄ መጽሐፍ ሌላው ብቻ አይደለም እኮ የበለጠ ወደ ጸጋው ዙፋን እንድንቀርብ ያደርገናል። ወደ ጸጋው ዙፋን በድፍረት እንድንቀርብ ያደርገናል። በብሉይ ኪዳን ጊዜ ወደ ቅድስተ ቅዱሳን መግባት አይቻልም። ሊቀ ካህኑ ብቻ ነው፣ ያውም በዓመት አንድ ቀን ብቻ ነው የሚገባው። ዛሬ ግን በክርስቶስ ደም በተሰራልን ስራ፣ በመስቀሉ የሥራ ውጤት ሁላችንም በማንኛውም ጊዜ ወደ ጸጋው ዙፋን መቅረብ የምንችልበትን ማንነት አግኝተናል። ምሕረት እንዲህ አይደል የሚለው ምሕረት እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ አይደል? ዕብራውያን 4:16 ተችሎናል። አሁን ወደ ጸጋው ዙፋን መቅረብ፣ ወደ እግዚአብሔር ዙፋን መቅረብ መብት እንዳለን ያስተምረናል። እንደ ብሉይ ኪዳኑ የተከለከልን አይደለንም። ገደብ የለብንም፣ ከልካይ የለብንም። ስለዚህ ምን ማድረግ እንችላለን? ወደ ጸጋው ዙፋን መቅረብ እንችላለን። ክብር ለአምላካችን ለእግዚአብሔር ይሁን። ይህ ብቻ አይደለም። ከመንፈሳዊ ሕፃንነት ወደ ብስለት ስለማደግ ይናገራል። በዕብራውያን መጽሐፍ ስትሆኑ ሁሌ ልጅ ሆናችሁ አትቀጥሉ፣ ሁሌ በልጅነት ስቴፕ አትቀጥሉ። እንድናድግ የበለጠ መንፈሳዊ ነገርን በመረዳት መልካሙንና ክፉውን በመለየት ጠንካራ ምግብ መመገብ ወደምንችልበት ወደ መንፈሳዊ ብስለት እንድናድግ፣ ወደ መንፈሳዊ መሪነት እንድናድግ መጽሐፉ ያስገነዝባል። ዕብራውያን መጽሐፍ ውስጥ ልጅ በልጅነት ስቴፕ ሁሌ መቀጠል አይቻልም። ማደግን ያነሳል፣ መጨመርን ያነሳል፣ መብሰልን ያነሳል። ስለዚህ ይሄ በጣም ጠንካራ ፖይንቶችን ያነሳል ይሄ መጽሐፍ። የመጨረሻ እንግዲህ የዕብራውያን መጽሐፍ ላይ መጨረሻ ዛሬ የሚያነሳልን የማስጠንቀቂያን በጥንቃቄ በተለይ ያስጠነቅቃል። አለማመንን፣ ልብ ማጠንከርን፣ እነዚህ ክፍሎች በጣም ነው የሚያስጠነቅቀው። ዛሬም ቢሆን እግዚአብሔርን ቃል እየሰማን ልባችን እንዳይደነድን በየቀኑ እርስ በርሳችን ልንመካከር፣ ልንተናነስ እንደሚገባ ከክፍሉ እንማራለን። ልባችን እንዳይደነድን፣ ልባችን እንዳይጸና፣ ልባችን ለእግዚአብሔር ነገር ክፉ እንዳይሆን፣ ክፉ ልብ፣ የጠነከረ ልብን የዕብራውያን መጽሐፍ እንድናይ ራሳችንን እንድንፈትሽ ራሳችንን ቀጥለን ደግሞ እርምጃ ውስጥ በመግባት እንድናስወግድ የሚረዳን የመጽሐፍ ክፍል ነውና እንግዲህ የዕብራውያን መጽሐፍ ዛሬ እንደ መግቢያ ነው ዛሬ እያየን ያለ ነው። ይሄ የዕብራውያን መጽሐፍ ዛሬ ለአዲስ ኪዳን አማኞች ክርስቶስ ከሁሉ እንደሚበልጥ ሳንዘናጋ፣ ሁሌ ሳንረሳ ክርስቶስ የበላይ ነው። የሁሉ ነገር የበላይ ነው። የነገራችን የበላይ ነው። ከክርስቶስ የሚበልጥ ምንም ነገር እንደሌለ በመገንዘብ ሁሌ ምን ማድረግ አለብን? ሩጫ ላይ ነን፣ ጉዞ ላይ ነን፣ እየተጓዝን ነው። ምንደርስበት ቦታ አለን። ወደዛ እግዚአብሔር ወዳዘጋጀልን ለመድረስ ደግሞ ምን ያስፈልጋል? በጽናት እንድንሮጥ መጽሐፍ ቅዱስ ይህንን አደራ ይለናል። በመጨረሻ ላይ ሁለተኛ ጴጥሮስ መልእክት ላይ ለእናንተ ተናግሬ በዚህ እግዚአብሔር ቃል ጸልዬ መጨረስ ፈልጋለሁ። ጴጥሮስ እንደዚህ ያለው ሁለተኛ መልእክቱ ምዕራፍ 1 ቁጥር 9 እስከ 10 ላይ መጠራታችሁንና መመረጣችሁን ከፊት ይልቅ ታጸኑ ዘንድ ትጉ ብሎ ይላል ጴጥሮስ። መጠራት፣ መመረጥ የሚሉ ቃላቶችን ያነሳል። ጥሪና ምርጫን ያነሳል። እንዲሁ ፈልገን የመጣን አይደለንም። ፈልጋችሁ የመጣችሁ አይደላችሁም። በዘላለማዊ የእግዚአብሔር መንግሥት ውስጥ የእግዚአብሔር መንግሥት የርሱ ተካፋይ ትሆኑ ዘንድ እግዚአብሔር እንደመረጣችሁ አስቡ። የመረጣችሁ አምላክ፣ የመረጣችሁ ጌታ ደግሞ እናንተን የመረጣችሁና የጠራችሁ አምላክ ደግሞ ወደ ዘላለሙ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መንግሥት እንድንገባ ይፈልጋል። እዛ ጋ የሚለው መጠራታችሁንና መመረጣችሁን ከፊት ይልቅ ታጸኑ ዘንድ ትጉ ይላል። ትጋት ያነሳል። ስለ ትጋት ይነግረናል። ትጋት ሁሌ በእግዚአብሔር ልጆች ዘንድ በአማኞች ዘንድ እንዲኖር እግዚአብሔር ይፈልጋል። ስንተጋ ደግሞ እግዚአብሔር ያዘጋጀልን ዘላለማዊ መንግሥት አለ። ወደዚህ እግዚአብሔር ወዳዘጋጀልን ዘላለማዊ መንግሥት እንድንገባ ሁልጊዜ እግዚአብሔር ምንድን ነው የሚፈልገው? ትጋት ይፈልጋል። ስለዚህ
የዛሬ መልእክቴን እንግዲህ ዕብራውያንን መጽሐፍ በቀጣይ እናጠናለን። ከምዕራፍ 1 ጀምረን በክፍል በክፍል እያዘጋጀው ለእናንተ የማቀርብ ይሆናል። የመጀመሪያው ዛሬ መግቢያ ነው። አጠር ያለ መግቢያ ነው። ከዚህ የበለጠ እናንተ የተለያየ መጽሐፎችንም ገብታችሁ የዕብራውያንን መጽሐፍ መግቢያ ከዚህ በበለጠ ልትመለከቱ ልታዩም ልታዘጋጁም ትችላላችሁና የኔ ኢንቴንሽን የኔ ፍላጎት ግን የበለጠ ይህንን መጽሐፍ እንድትወዱት ለማጥናት ለማንበብ ለመቆፈር በውስጡ ያሉትን እውነቶች ለመረዳትና ለማወቅ የበለጠ ጊዜ እንድትወስዱ ላበረታታ ልጠይቅ እናንተን የበለጠ ወደ ውስጥ እንድትገቡ አደራ ልል እፈልጋለሁ። ጸልየን እንጨርሳለን። የዘላለም አባት ቅዱስ እግዚአብሔር ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ስለዚህ ጊዜና ስለዚህ ሰዓት በኢየሱስ ክርስቶስ ስም እናከብርሃለን። አንተ ዘላለማዊ አምላክ ነህ። አንተ ሁሉን ቻይ አምላክ ነህ። አንተ ኃያል አምላክ ነህ። አንተ ብርቱ አምላክ ነህ። እግዚአብሔር አምላክ በዚህ መጽሐፍ ውስጥ እግዚአብሔር ሆይ ብዙ ነገሮች ተጠቅሰዋል፣ ብዙ ነገሮች ተጽፈዋል። የተጻፈው ደግሞ ለእኛ ነው። እኛም በዚህ መጽሐፍ ሕይወታችንን መምራት እንድንችል በዚህ መጽሐፍ ውስጥ የተገለጡትን የጠቀሱትን እውነቶች መረዳት እንድንችል ማወቅ እንድንችል ጥበቦችን ሐሳቦችን መገንዘብና መረዳት እንድንችል ጌታ እግዚአብሔር አምላክና አባት እንድትረዳን በኢየሱስ ስም ጸልያለሁ። ይህንን ክፍል የሚሰሙ ይህንን ድምፅ እንኳን ድንገት እንደ ድንገት የሰሙ ወንድሞቼን እህቶቼን ወደዚህ መጽሐፍ ውስጥ መግባት እንዲችሉ ልባቸው እንድትከፍት አእምሯቸው እንድትከፍት ወደ ጥበብህን እውቀትን ዊዝደም እንዲበዛላቸው አንተን የበለጠ ማወቅ እንዲችሉ እግዚአብሔር የልብ ስፋትን ጭምር እንድትሰጣቸው በኢየሱስ ክርስቶስ ስም ጸልያለሁ። በቀጣይ ደግሞ ይህንን ክፍል ማየት እንድትችል እኔንም እንድትረዳኝ ማቅረብ እንድችል መንፈስ ቅዱስ እንድትረዳኝ መንፈስ ቅዱስ እንድታግዘኝ ማስተላለፍ የሚገባኝን እኔንም እንድትረዳኝ እኔንም እንድታግዘኝ እግዚአብሔራዊ የሆኑ ጥበቦች እግዚአብሔራዊ የሆኑ መረዳቶች እግዚአብሔራዊ የሆኑ እውቀቶችን እንድትለቅልኝ በመንፈስ ቅዱስ ኃይልና ጉልበት ደግሞ ለአድማጮች ለሰሚዎች ለቅዱሳን ማስተላለፍ እንድችል በሁሉ አቅጣጫ ላይ እንድትረዳኝ በኢየሱስ ክርስቶስ ስም ጸልያለሁ። ስለ ሁሉ ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ይባርካችሁ። ሻሎም፣ ተባረኩ። ሰላም ለእናንተ ይሁን። በቀጣይ እንገናኛለን። እግዚአብሔር ይባርካችሁ። ተባረኩ።